ሰላም እንዴት ናችሁ? ዛሬ አብረን ምሳ እንሰራለን። የስጋ ስቴክ እንሰራለን። በዚህ ጋር በመጀመሪያው ኦሊቭ ኦይላችን ድስታችን ላይ እናደርጋለን ከትንሽ ቅቤ ጋራ። እኔ በመጀመሪያ ያው ዶሮና ስጋ ስለሆነ የምሰራው ዶሮን ከቀመምኩ በኋላ በዚህ መልኩ ዶሮን እጠብሳለሁ ማለት ነው። ዶሮቹም በዚህ በባብሪካ በቆንዶ በርበሬ አርጌ ቀምሜዋለሁ ማለት ነው። ዶሮአችን እንጠብስና ከዛም በኋላ ስቴካችንን እንዴት እንደምንሰራ እናያለን። ትንሽ ዘይቱና ቅቤው ከቃለ በኋላ በመጥበሻ ላይ ዶሮአችን ትንሽ ሳይደርቅብን እንጠብሰዋለን ማለት ነው። እዚህ ጋር ደግሞ ስቴኩን እኔ ቀምሜዋለሁ ማለት ነው። የቀመምኩትን ያው በእነዚህ በምታዩት ቅመሞች ቀምሜያለሁ ማለት ነው። ያው ጫው አላረኩበትም፣ ምክንያቱም ትንሽ ስጋ ስጠበስ ከላይ ብናደርገው መልካም ነው። በቅመም ብቻ ነው የቀመምኩት ማለት ነው። ዶሮአችን በዚህ መልኩ የተጠበሰ ነው ማለት ነው። ብዙም ሳይደርቅ እናወጣለን። እዚህ ጋር ነጭ ሽንኩርትና ሽንኩርት እዚህ ጋር ምንድነው የሚባለው መሽሩም ከትፍ ያለው ማለት ነው። ለምን ስጎ ሰራለሁ ማባያ ስጎ ስለሚሰራ እነዚህን ጨምርበታለሁ ማለት ነው። ዘሬዲ አድርጋቸዋለሁ እና በማሽ ፖታቶ ነው የምንበላው። ለዚህ ጋር ለድንች የሚሆን ውሃ ሙቅ ያለው ድንቻችን ከትፈን እንጨምርበታለን ማለት ነው። እዚህ ጋር ዶሮ በስሏል። ኦልሬዲ እየበሰለልን እናወጣዋለን ማለት ነው። ብዙም ሳይደርቅ ዶሮአችን በዚህ መልኩ ወጥቶልናል። በዛው ዶሮ በጠበስንበት ምን እናደርጋለን? የከተምነው ሽንኩርታችን እንጨምርበታለን ማለት ነው። ሌላ ድስት ለመጥበስ አስፈልጉም። እዚሁ ላይ ከነጭ ሽንኩርት ጋር ጠብሰዋለን። አሁን ድንቹ ከትፌ በዚህ መልኩ ጨምራለሁኝ። ከበሰለ በኋላ ማሽ ፖታቶ ሰራለሁ። እንዴት እንደምሰራ አሳያችኋለሁ። እዚህ ጋር ትንሽ ሶስ ስለሚሰራ ዱቄት ጨምርበታለሁ። በእርግጥ ሬዲ በሆነ ክሬም ነው የምሰራው እኔ ማለት ነው። በኩክ ክሬም ነው የምሰራው፣ ግን ትንሽ ጣዕም እንዲቀይረው ከሽንኩርቱ ጋር ትንሽ ጣዕም እንዲሰጠው ግማሽ ማንኪያ ጨምራለሁ። በዚህ በኩክ ክሬም ነው ስጋውን የሚሰራው ማለት ነው። ክሬሙን በእነዚህ በሁለቱ ሚክስ አደርጋቸዋለሁ ማለት ነው። እዚህ ጋር ደግሞ ፊላዴልፊያ ክሬም አለኝ፣ ይሄን ጨምራለሁ። ሞር ጣዕም እንዲኖር ያደርገዋል። በዚህ መልኩ ይሄንን ጨምርበታለሁ። በጣም ነው የሚጣፍጠው። ሽንኩርቱ ከጠበሰ በኋላ ኦልሬዲ ሬዲ የሆነውን ክሬም ጨምረዋለሁ ማለት ነው። ብዙም አያስፈልገውም። አንድ 10 ደቂቃ ብቻ እናቆየዋለን ማለት ነው። ያው እዚህ ላይ ቅመም ምናምን ጨምራለሁ። ትንሽ ቆንዶ በርበሬና ፓፕሪካ ጨምራለሁ። እንዲሁም ደግሞ ኦርጋኖ ጨምርበታለሁ። እንዳልኳችሁ ያኛውን ክሬሙን ፊላዴልፊያ ጨምርበታለሁ። ያላሳየዋችሁ የከተፍኩት መሽሩም ሲጨምር አላሳየዋችሁ። መሽሩም ጨምሬበታለሁ። እዚህ ጋር ትንሽ ይሄኛውን ይጨምራለሁ ማለት ነው። ጣዕም እንዲኖረው ያደርገዋል ማለት ነው። ደብስ ሮማን ስንጨምርበት ትንሽም ከለርም ይቀይርልናል ማለት ነው። እዚህ ጋር የጨመርኩ ነበር ኦርጋኖና ቆንዶ በርበሬ። ሞር በጣም ጥሩ ጣዕም እንዲኖረው ያደርገዋል ማለት ነው። እንዳልኳችሁ ብዙ ጊዜ አይፈጅም። ያው ስጋችን በኋላ ላይ ነው የሚጠበሰው። ኦልሬዲ እዚህ ጋር የጨመርኩት ምንድነው ማጅ ጨምሬበታለሁ። ይሄን በርበሬ ጨምሬበታለሁ። እንዳልኳችሁ ጣዕም ይሰጠዋል አንድ ላይ ሲሆን ማለት ነው። በዚህ መልኩ ተዘጋጅቷል። ኦልሬዲ ስጋችን ማባያችን በዚህ መልኩ ተዘጋጅቷል። እዚህ ጋር ጨምሬበታለሁ ማለት ነው። ቪኒገር ጨምሬበታለሁ ትንሽ ጣዕም እንዲሰጠው ክሬሙ ላይ። በዚህ መልኩ ድንቻችንን በስሎልናል። እሱን እናዳምጠዋለን። እዚህ ጋር ይሄንን ክሬም እጠቀማለሁ። ጨውና ቆንዶ በርበሬ ይሄኛውን ክሬም ይሄን ጨምሬ አዳምጠዋለሁ ማለት ነው። በዚህ ነው የምንቀመመው ድንቻችን። ይሄንን ጨምርና እናዳምጠዋለን ማለት ነው። ትንሽ ኩክ ክሬም ጨምርበታለሁ። በዚህ ጋር ተዘጋጅቷል። በዚህ መልኩ ኦልሬዲ ለመብላት ሬዲ የሆነ ነው። እዚህ ጋር ስቴኩን ሰርቸዋል። እነዚህ ሁሉ ሬዲ ካረኩ በኋላ ስቴኩን በዚህ መልኩ ጠብሳለሁ። ትንሽ ነው የሚጠብሰው 2 ሚኒት። በዚህ መልኩ ጠብሳለሁ። ሽንኩርትና ሮዝማሪ በማድረግ
ከቅቤ ጋር ጠብሰዋለሁ። ቅቤ አድርጌበት አላሳያችሁም በመጀመሪያ ላይ በዚህ መልኩ ጠብሳለሁ። ኦልሬዲ ከማሽ ፖታቶችን ጋር በዚህ መልኩ ከክሬም ጋራ ጥሩ ማባያ ጥሩ ምሳ ነው የሚሆነው። እኔም በዚህ መልኩ ሰርቼ ምሳችን በልተናል። በጣም የሚጣፍጥ ነው። ሁላችሁም እንደዚህ ሰርታችሁ ብሉ። ተባርካችኋል።